አውራጃዊነትን አጥፍቶ አንድ የጋራ አማራዊ ማንነት ለመገንባት የአማራ ፋኖ ከህወሓት ምን መማር አለበት? በትጥቅ ትግል ታሪክ ውስጥ የአካባቢያዊነት ወይም የአውራጃዊነት ስሜት የብዙ ንቅናቄዎች መበታተንና መክሸፍ ዋነኛ ምክንያት ሆኖ አልፏል። ህወሓት የ17 ዓመቱን የትጥቅ ትግል ሲጀምር የገጠመው ትልቁ ፈተና ይሄው ከተለያዩ የትግራይ አውራጃዎች የሚመነጭ የጎሳ መሰልና የአካባቢያዊነት ክፍፍል ነበር። ይህንን ስንጥቅ ሰብሮ መላውን ህዝብ በአንድ ትግራዊነት የጋራ ማንነት ስር ማሰለፍና በመጨረሻም የደርግን ጠንካራ ወታደራዊ መዋቅር ማሸነፍ የተቻለው በዘፈቀደ ሳይሆን እጅግ ረቂቅና ጥብቅ በሆኑ የድርጅት ስልቶች ነበር። ይህንን ስኬት ለመቀመር መጀመሪያ መረዳት ያለብን ህወሓት ወታደራዊ ሳይንስን ከፖለቲካዊ ርዕዮተ ዓለም ጋር እንዴት አዋህዶ እንደተገበረው ነው። ድርጅቱ የስልጣንና የእዝ መዋቅሩን በአንድ ማዕከል ስር የጠቀለለበት ዲሞክራሲያዊ ማዕከላዊነት መመሪያው ነበር። በአመራሩ ደረጃ የሚወሰን ውሳኔ ያለምንም ቅድመ ሁኔታ እስከ ታችኛው ታጋይ ድረስ ይወርድ ነበር። ከዚህ በተጨማሪ የአውራጃዊነትን ስነ ልቦና በተግባር ለመስበር ታጋዮችን በአካባቢያቸው የመመደብ ልማድን ሙሉ በሙሉ አስቀረ። ከአድዋ ከሽሬ ወይም ካጋሜ የመጡ ታጋዮችን በአንድ ግንባርና ክፍለ ጦር ውስጥ በማቀላቀል ታማኝነታቸው ለተወለዱበት መንደር ሳይሆን ለድርጅቱና ለጋራ ዓላማው ብቻ እንዲሆን አደረገ። የጋራ ጠላትና የህልውና ስጋት ትርክትን በስፋት በማስረጽም የአካባቢ ልዩነቶችን እንደ ክህደትና እንደ ቅንጦት የሚያስቆጥር የፖለቲካ ንቅናቄ በገጠሩ ማህበረሰብ ዘንድ መገንባት ቻለ። ይህ ታሪካዊ ተሞክሮ አሁን ላይ በተበታተነ የእዝ ሰንሰለትና በአካባቢያዊ ስሜት በጎንደር፣ በጎጃም፣ በወሎና በሸዋ ውስጥ የሚንቀሳቀሰው የአማራ ፋኖ ንቅናቄ እጅግ ወሳኝ ማሳያ ነው። ፋኖ አሁን ካለበት የአካባቢ ጥበቃ ወይም ራስን የመከላከል ውስን ስሜት ወጥቶ ስልታዊ ድል ማስመዝገብ ከፈለገ መጀመሪያ መላውን ህዝብ ሊያስተሳስር የሚችል አንድ ወጥ የፖለቲካ ማኒፌስቶና ራዕይ መቅረጽ አለበት። በትጥቅ ትግል ውስጥ ፖለቲካ ቀዳሚ ካልሆነና ወታደራዊ ክንድ ብቻውን የሚጋልብ ከሆነ ንቅናቄው ወደ ወታደራዊ አምባገነንነት ወይም ወደ እርስ በርስ ፍጅት ማምራቱ አይቀሬ ነው። የጋራ ፖለቲካዊ ራዕይ መኖር ታጋዩም ሆነ ደጋፊው ህዝብ ራሳቸውን ከአካባቢ ቀጠና ባለፈ በትልቅ ብሔራዊ ስዕል ውስጥ እንዲያዩት ያደርጋል። ሁለተኛውና እጅግ አንኳር እርምጃ መሆን ያለበት ወደ አንድ ወጥ ወታደራዊና ፖለቲካዊ ጠቅላይ እዝ መሸጋገር ነው። ህወሓት የጋራ ጠላት የጋራ አመራርን ይሻል በሚል መርህ የእዝ ሰንሰለቱን አንድ እንዳደረገው ሁሉ ፋኖም አሁን ያሉትን ክልላዊ ስብስቦች ወደ አንድ ማዕከላዊ መዋቅር ማምጣት ይኖርበታል። ይህንን የአንድነት ስሜት በተግባር ለመፈተሽ ደግሞ የታጋዮችና የአመራሮች ቅልቅል መተግበር አለበት። ከሸዋና ከወሎ የተውጣጡ ኃይሎች በጎጃም ግንባር፣ የጎንደርና የጎጃም መሪዎች በወሎ ግንባር እንዲመሩና እንዲዋጉ በማድረግ የታጋዩን ትስስር ከአካባቢያዊነት ወደ አማራ ማንነት ማሸጋገር ይቻላል። መስዋዕትነቱና ድሉ የጋራ መሆኑ ሲታመን አውራጃዊነት ቦታ እያጣ ይሄዳል። ይህንን ድርጅታዊ አንድነት ጠብቆ ለማቆየት ጠንካራ የሚዲያና የኮሚኒኬሽን ዲሲፕሊን ያስፈልጋል። ህወሓት የፕሮፓጋንዳ ስራውን በአንድ ማዕከል በመቆጣጠር የውስጥ ክፍፍልን የሚፈጥሩ ድምጾችን ገና በጠዋቱ ያፍናቸው ነበር። የፋኖ ንቅናቄም የአካባቢ የበላይነትን የሚያንጸባርቁ የቀጠና ቅራኔን የሚቀሰቅሱ የማህበራዊ ሚዲያንና የንቅናቄው አባላት ትርክቶችን በጥብቅ መግታት መቻል አለበት። የሚለቀቁ መግለጫዎች፣ የሚዘመሩ ዜማዎችና የሚጻፉ ስነ ጽሁፎች ሁሉ አንድነትንና የጋራ ግብን የሚያጎሉ ሲሆኑ ትግሉ ካለበት አውራጃዊነት መቀናናት ወጥቶ ወደ ተደራጀና ወደ የማይበገር ህዝባዊ ኃይል መለወጥ ይችላል። መጠየቅ አትፍሩ፣ ነገር ግን ጥያቄው በመከባበር ይሁን። መምራትን የማያውቅ መሪነትን አይረዳም። መሪን የማያከብር ደግሞ የተሰለፈበትን ዓላማ አያከብርም እንደማለት ነው። በትጥቅም ሆነ በሐሳብ ትግል ውስጥ ሰንሰለት፣ እዝ እና የጋራ ዲሲፕሊን ወሳኝ ናቸው። የአንድን መሪ መመሪያ ማክበር መሪውን እንደ ግለሰብ ማምለክ ሳይሆን ያ መሪ የተሸከመውንና ወደ ግብ ለማድረስ የተሰለፈለትን ህዝባዊ ዓላማ ማክበር ነው። መመራትንና ታዛዥነትን በቅድሚያ ያልተለማመደ ሰው ነገ መሪ በሚሆንበት ጊዜ የተከታዮቹን ስሜት፣ መስዋዕትነትና ታማኝነት ሊረዳ አይችልም። ፋኖን የመሰለ ህዝባዊ ኃይል ደግሞ ጥንካሬው የሚመነጨው ከዚሁ እርስ በርስ ከመከባበርና ለዓላማ ከመገዛት ነው። በፋኖነት ፍልስፍና ውስጥ መሪነት ስልጣን ወይም ንግስና ሳይሆን ኃላፊነትና አገልጋይነት ነው። መሪው ከንቅናቄው አባላትና ከህዝቡ በላይ አይደለም። ፍጹም የሆነ ታዛዥነት ወደ አምባገነንነት እንዳያደላ የሚከላከለው ይሄው መሪ ንጉስ አይደለም የሚለው መርህ ነው። መሪው የዓላማው ጠባቂ እንጂ የዓላማው ባለቤት ስላልሆነ በህዝብና በትግሉ ጓዶች ፊት ሁልጊዜም ተጠያቂ ነው። ችግሮች ካሉ
ደግሞ በስርዓትና በጨዋ ደንብ መጠየቅ ይቻላል። በዚያውም የውስጥ ዲሞክራሲን ያሳድጋል። የፋኖ ንቅናቄ ጥንካሬ የሚለካውም ችግሮች በሌሉበት ጊዜ ሳይሆን ችግሮች ሲፈጠሩ በሚፈታበት የብስለት መንገድ ነው። የትግል መስመርንና መሪን በስርዓትና በጨዋ ደንብ መተቸት ወይም ጥያቄ ማንሳት ትግሉን ከውስጥ መከፋፈልና መጠላለፍ ይከላከላል። የጠላትን የማፍረስ ሴራ እና የሐሰት ፕሮፓጋንዳ ያከሽፋል። እንዲሁም በሐሳብ የበለጸገ የተደራጀና የጎለመሰ የትግል ባህል ይፈጥራል። መጠየቅ፣ መተቸትና መከራከር መብት ብቻ ሳይሆን የትግሉ ማገዶ ነው። ነገር ግን ሁሉም ነገር በውስጥ አሰራር በመከባበርና በጨዋ ደንብ ይሁን። መሪን ማክበር ዓላማን ማክበር ሲሆን፣ መሪን በስርዓት መጠየቅ ደግሞ ለዓላማው መታመን ነው። ይህ ሚዛን የጠበቀ ዕለት የጠላት ፕሮፓጋንዳ ይበታተናል፣ ድላችንም እውን ይሆናል።